የሰዎችን ልብ ለመጠገን ገንዘብ አያስፈልግም ጥሩ ልብ ነው የሚያስፈልገው ጥሩ አኽላቅ ነው የሚያስፈልገው የሰዎችን ልብ ለመስበር ሰይፍ አያስፈልግም አንዲት ቃል ትበቃለች በአንዲት ቃል ሰውን ስብርብር ማድረግ ይቻላል በጥሩ ቃል መጠገን ይቻላል አንድን ምስኪን የምናሳየው ፈገግታ ለኛ ምንም ላይመስለን ይችላል ለሱ ግን ቀኑን ያሱብለታል ሰው መሆኑን ያስታውሰዋል የሰው ክብር እንዳለው እንዲሰማው ያደርጋል ምስኪን ከስራችን የምናሰራው ዘበኛ ወይም ደግሞ ዝቅተኛ የሆነ አይነት ስራ የሥራ ዝቅተኝነት ባይኖረውም ዝቅተኛ ተከፋይ የሆነ ሰው እስኪ እንዴት ነህ ቤተሰቦችህ እንዴት ናቸው እንዴት ነህ ብለን እንጠይቀው والله ትልቅ ነገር ነው ለሱ ትልቅ ነገር ነው ለሷ ምክንያቱም ዋጋ እንዳላቸው እንዲሰማቸው ያደርጋል ሰው መሆናቸውን እንዲያስታውሱ ያደርጋል በንቀት ብዛት ቦታ ባለመስጠታችን ምክንያት የሰውነት ክብራቸውን ዘንግተው ሊሆን ይችላል ግን ስናከብራቸው መልካም ነገር ስንናገራቸው ልባቸውን እንጠግናለን ነብዩ ሰለላሁ ዐለይሂ ወሰለም የምንወድ ከሆነ ልንከተላቸው ግድ ይላል የምንከተላቸው መሆኑን የምናረጋግጠው ደግሞ በተግባር ነው መከተል ተግባር ነው እከተላለሁ ብሎ መናገርም ብቻ አይደለም በተግባር ስንኖረው ነው የነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ወዳጆች መሆናችንን የምናረጋግጠው ለው